ጋናናው የክለቦች ኃያል የብዙ ዋንጫዎችና ታሪኮች ባለቤት የሆነው ማንቸስተር ዩናይትድ በወቅታዊ ሁኔታ እውነቱ ይሄ ነው። ማንቸስተር ዩናይትድ አስፈሪ የወደፊት እቅዶች። ሰላም ጤና ይስጥልኝ የተወደዳችሁ ተመልካቾቻችን፣ እንኳን ወደዚህ ቻናል በደህና መጣችሁ። ዛሬ በአዲስ ቪዲዮ ከዓለም ታላላቅ ክለቦች ውስጥ አንደኛውን እንመለከታለን። ስለ ኃያሉና ገናናው ማንቸስተር ዩናይትድ በ2025-26 ዩናይትድ ያለበት ወቅታዊ ሁኔታ ምን ይመስላል? እያደገ ነው ወይስ እየወደቀ? የዘንድሮ ፕሪሚየር ሊግን በአርሰናል ሽንፈት ጀምሮ ወጥና ተከታታይ የሆነ ድሉን ማስመዝገብ ያቃተው ማንቸስተር ዩናይትድ በ2025-26 ፕሪሚየር ሊጉን ማንቸስተር ዩናይትድ አሁን ከቶፕ 6 በታች ሆኖ ከዋንጫ ፉክክሮች ርቆ ይገኛል። ገናናው ዩናይትድ ከምንጊዜውም ባለድሉ ሰር አሌክስ ፈርጉሰን በኋላ ብዙ አሰልጣኞች ቢመጡም ቦታውን ቢቀያየሩትም የፈርጉሰንን የአሸናፊነት ቁልፍ ጠፍቶባቸው አይደለም የለመዱት ዋንጫ ቀርቶ ወጥ በሆነ መንገድ ውጤቶችን ማምጣት አቅቷቸው ገናናውን ባለብዙ ታሪክ ዩናይትድን ፍዳውን እያበሉት ይገኛሉ። አንዳንዴ ያሸንፋል፣ አንዳንዴም ይሸነፋል። በቃ ዳዴውን ጨርሶ ለመቆም እንደሚዳክር ሕፃን ልጅ መስሏል። የአዲሱ አሰልጣኝ ሩቤን አሞሪም ውጤት ደግሞ በጣም ግራ የሚያጋባ ሆኗል። ደጋፊው ውጤት በማጣት ሲበሳጭ፣ እሱ ግን ብዙ ተከታታይ ተግባራቶች እንዳልታዩ ይናገራል። 2025 ኦክቶበር ላይ የክለቡ የባለቤትን ድርሻ ያላቸው ሰር ጂም ራትክሊፍ አዲስ መግለጫ አወጡ። በዚህ የውጤት ቀውስ ውስጥ ሆነው የዛሬን ችግር ሳይሆን የነገን ተስፋ በማየት አሰልጣኝ አሞሪም ለማቆየት መወሰናቸውን አሳወቁ። ፖርቹጋላዊ አሰልጣኝ ሩቤን አሞሪም ኤሪክ ቴን ሃግን በመተካት ኦልድ ትራፎርድ ከደረሱ 1 ዓመት ሊሞላቸው የቀራቸው ቀናቶች ብቻ ነው። በስፖርቲንግ ሊዝበን በሰሩት ምርጥ ቡድንና በሚከተሉት የጨዋታ መንገድ ብዙ እምነት ተጥሎባቸው ማንቸስተር ቢደርሱም በዓለማችን ትልቁ ሊግ የገጠማቸው ፈተና ግን ቀላል አልሆነላቸውም። የ40 ዓመቱ አሰልጣኝ በአጠቃላይ ካደረጓቸው 50 ጨዋታዎች ውስጥ ማሸነፍ የቻሉት 19ኙ ብቻ ነው። በእንግሊዝ ፕሪሚየር ሊግ ደግሞ ከ34 ጨዋታዎች ያሸነፉት 10ሩን ብቻ ሲሆን ከነዚህ ውስጥም አንድ ጊዜ እንኳን ተከታታይ የሆነ የሊግ ጨዋታዎችን ማሸነፍ አለመቻላቸው ወጣቱን አሰልጣኝ ምን ያክል ችግር ውስጥ እንደገቡ የሚያመላክት ሁኔታ ነው። ገና ካሁኑ በሊጉ በ3 ጨዋታዎች ውስጥ የተሸነፉትና በተለይ በእንግሊዝ ሊግ ካፕ 3ኛ የሊግ እርከን ላይ የሚገኘው ግሪምስቢ ተሸንፎ ከውድድር ውጪ የሆኑት አሰልጣኙ የዚህ ዓመት አጀማመራቸው ከባለፈው የተለየ አለመሆኑን የሚያሳይ ሁኔታ ነው። የተለየ አለመሆኑን ያሳየናል። የፊት መስመሩን ለማጠናከር እስከ 200 ሚሊዮን ፓውንድ ወጪ ያድርገው እንደ ቤንጃሚን ሼሽኮ፣ ማቲያስ ኩኛ አይነት ተጫዋቾችን ቢያስፈርሙም የተሻሻለውን ዩናይትድ መመልከት አልተቻለም። ማንቸስተር ዩናይትድ ከ50 ዓመት በኋላ በሊጉ 15ኛ ደረጃን ይዞ እንዲጨርስ ምክንያት የሆኑት ሰው የቱንም ያክል የውጤት ቀውስ ውስጥ ቢሆኑም በትንሹ የ3 ዓመት ጊዜ እንዲያገኙ ማረጋገጫ ያገኙ ይመስላል። የክለቡ 28 በመቶ ድርሻ ያላቸው ሰር ጂም ራትክሊፍ ሩቤን አሞሪም ትልቅ አሰልጣኝ ለመሆን 3 ዓመት ያስፈልጋቸዋል ብለዋል። ሰንደርላንድን 2-0 ከማሸነፋቸው በፊት ሊሰናበቱ እንደሚችሉ በስፋት ሲወራባቸው የነበሩት ፖርቹጋላዊ አሁን ተደራድረው ለመቀመጥ እድል ያገኙ ይመስላል። ቢሊነሩ ዘቢዝነስ ፖድካስት ጋር በነበራቸው ቆይታ አሰልጣኙ ጥሩ ዓመት እንዳላሳለፈ አውቃለሁ፣ ቢሆንም ምርጥ አሰልጣኝ ለመሆን በቂ ጊዜ ያስፈልጋቸዋል ብሏል። እግር ኳስ የአንድ ቀን ስራ አይደለም የሚል አቋም እንዳላቸው የገለጹት ሰር ጂም ራትክሊፍ አሰልጣኞችን በመቀየር የሚመጣ ለውጥ እንደሌለ ማረጋገጫ ሰጥተዋል። የማንቸስተር ዩናይትድ አንጋፋው አሰልጣኝ ሰር አሌክስ ፈርጉሰን በመጀመሪያ 2 ዓመታቸው እንዲህ አይነት ፈታኝ ነገር ገጥሟቸው እንደነበር ያስታወሱት ራትክሊፍ ለአሞሪም ያንን ጊዜ መስጠት አስፈላጊ እንደሆነ እምነታቸውን አሳውቋል። በተመሳሳይ አሰልጣኝ ሚካኤል አርቴታም በቂ ጊዜ በማግኘቱ ጠንካራ ቡድን መስራታቸውን በንጽጽር አስቀምጠዋል። እናም ዩናይትድ ወደ ኃያልነቱ ለመመለስ ለወጣቱ አሰልጣኝ ጊዜ መስጠት ፍላጎት እንዳላቸው በክለቡ ትንሽ ድርሻ ባላቸው ባለሀብት በኩል ሲያስታውቁ፣ ራትክሊፍ በተጨማሪ በገቢ ከሪያል ማድሪድ በመቀጠል ትርፋማ የሆነው ማንቸስተር ዩናይትድ በኦልድ ትራፎርድ ላይ 100,000 ደጋፊዎችን የሚይዝ አዲስ ስታዲየም ለመገንባት አዲስ እቅድ ይፋ አድርጓል። ይሄ ከፍተኛ የገንዘብ እድገትን ያመጣልና ክለቡን ከዚህ ችግር ያወጣል ተብሎ ተስፋ ተጥሎበታል። በዩናይትድ ተስፈኛ ተጫዋቾችም አሉ። ብሩኖ ፈርናንዴዝ የክለቡ የሜዳ ላይ አለቃ ሲሆን፣ ኮቢ ማይኖና አህመድ ዲያሎ ባለብዙ ተሰጥኦና ክለቡ ተስፋ የምጥልባቸው ተጫዋቾች ናቸው። ነገር ግን እንደ ዳሎትና ሉክ ሾው ያሉ ተጫዋቾች በቅርቡ አልተሻሻሉም ተብሎ ይተቻሉ።
ይሄ የክለቡ ውጤት ማጣት እንደ ምክንያት ይቆጠራል። ከፍተኛ ተግባራዊ ልዩነቶች ቢያስፈልጉም በዩናይትድ ስፖርት መርሃ ግብር ውስጥ ግን ተለዋዋጭ እቅዶች እንደሌሉ ይታወቃል። በተለይ መሃል ሜዳና ተከላካይ ስፍራ ላይ አሁንም ብዙ ችግሮች ይታያሉ። የክለቡ እቅድ በግልጽ መልኩ ሲታይ አሞሪም በራትክሊፍ ድጋፍ እስከ 2028 ድረስ የሚያደርገውን እቅድ ሲያቀርብ እንዲሁም አዲስ ተጫዋቾችን ለማስፈረም በገንዘብ ብዙ ዝግጅት መደረጉ ተገልጿል። ይሄ ዩናይትድ ወደ እውነተኛ ውድድርና አሸናፊነት እንዲመለስ የሚያደርግ እቅድ ነው። በገንዘብ አንጻር ዩናይትድ ከፍተኛ ትርፍን ያሳየ ሲሆን በ2025 ክለቡ ከፍተኛ ገንዘብን ያተረፈ ሲሆን ይሄም ደግሞ አዲስ ፕሮጀክቶችን በማስጀመር ክለቡ ለመርዳት እቅድ እንዳላቸው ተገልጿል። እንዲሁም የዩናይትድ የህይወት ተከታታዮች እንደ ፍራንሲስ እና ሌሎች የሚያደርጉ ትውልዶች ተቆጥረዋል። ማንቸስተር ዩናይትድ አዳዲስ ታሪኮች ሰርቶ ያሳየ ክለብ ነው። ቢሆንም በአሁኑ ጊዜ አስቸጋሪ የውጤት ማጣት ችግር ውስጥ ይገኛል። አዲሱ አስተዳዳሪ ግን አዲስ ፈተናና አዲስ እቅዶቹን ተስፋን ያሳያሉ። ይህም አንድ ቀን ወደ ገናናነቱና ሁሉም ክለቦች የሚፈሩት የድሮ ማንቸስተር ዩናይትድ እንደሚመጣ ደጋፊዎቹ ይመኛሉ።